ሰላም ሰላም በዚህ ቪዲዮ አንድ የኛ ስቶክን የሚጠቀም የሰራተኛ የሚያከናውናቸውን ተግባራት ባጭሩ ለማሳየት እንሞክራለን። ይሄ አንድ ሰራተኛ ወደ የኛ ስቶክ ሲመጣ የሚያገኘው ገጽ ነው። እዚህ ላይ አሳይን የተደረገበት የመጋዘን ወይም የመሸጫ ቦታ የሚሰጡ የስራ ድርሻዎች የሚገኙበት ሲሆን ከላይ ፕሮፋይላቸውን መቀየር የሚችሉበት ስልክ ቁጥራቸውን ስማቸውን ማስተካከል ያለባቸውን ፕሮፋይል አፕዴት የሚያደርጉበት ገጽ አለ። የሚስጥር ቁጥር ወይም ፓስወርድ የሚያስተካክሉበት መልእክት የሚልኩበት ወይም ፊድባክ የሚሰጡበት ለአድሚኖች ፊድባክ መስጠት ይቻላል። ቋንቋቸውን የሚያስተካክሉበት ከአማርኛ ወደ እንግሊዘኛ ቼንጅ ማድረግ የሚችሉበት ኦፕሽኖች አሉ። ከዛ በተጨማሪ መልእክቶች ይደርሳቸዋል ማለት ነው። ስለዚህ ኖቲፊኬሽን ፔጅ በመግባት መልእክቶችን ማግኘት ይችላሉ። ስለዚህ ለምሳሌ በጽናት አየለ አካውንት ገብቻለሁ። የጽናት ተግባራት እነዚህ ናቸው። የተፈቀደላት መጋዘን C22 ላይ ሁሉንም ፈቅጄላታለሁ። በአሁኑ ሰዓት ሁሉንም ለማሳየት ስለፈለግን ነው። የመጀመሪያው ስቶኪን ነው። አለውድ ካለ which ተፈቅዷል ማለት ነው። እሱ ስነካው እቃ ወደ ማስገቢያ ገጽ ያመጣኛል። እዚህ ጋር ፕሮዳክቶችን እፈልጋለሁ ወይም መጻፍ እችላለሁ። ለምሳሌ 43 ብዬ ስጽፍ እነዚህ ፕሮዳክቶች ይመጣሉ። 7 ስል 7ቶች ይመጣሉ። 9 ካልኩ 9ኞች ይመጣሉ። ለምሳሌ 921 የሚል የወንድ ጫማ አለ። ፎቶ ቢኖረው እዚህ ጋር ይመጣልናል። መሸጫ ዋጋው እዚህ ጋር አለ። አሁን ስቶኪን ማድረግ ስላለባት የተገዛበትን ቫልዩ እና ብዛቱን ለምሳሌ 30 ገብቷል። በ3900 ብር ገባው። ማስታወሻ ከተፈለገ እዚህ ጋር ትጨምራለች። ከዛ እዚህ ጋር ይህ ፕሮዳክት በባች የሚተዳደር ከሆነ ወይም በግዢ ደረሰኝ የሚተዳደር ከሆነ የባች ኢንፎርሜሽን መግባት አለበት። ኢንቮይስ ቁጥር፣ ባች ነምበር፣ የተመረተበት እለት ካለው እሱ ማስገባት ይቻላል። ኤክስፓየር ዴት ካለው እዚህ ጋር እናገኛለን፣ እናስገባለታለን። ካላስፈለገ ግን እሱ እንዳለው ይቀመጣል። ስለዚህ በዚህ መልኩ ብቻ እናስገባለን ማለት ነው። ይህን ንብረት በትክክል ገብቷል። የመጀመሪያው ስቶኪን ማድረግ ነው። ከዛ ሁለተኛው ተግባር መሸጥ ነው። ስለዚህ ለምሳሌ ፕሮዳክቱን 30 አለኝ አሁን ያስገባሁት ማለት ነው። 4300 ብር ይላል። ባች ካለው በባች አስተናግደዋለሁ። ያው እዚህ ጋር ቅድም ባች አስገብቼለታለሁ ኤክስፓየር ዴት ሞልቼ ማለት ነው። ከሌለው ለምሳሌ ሌላ ፕሮዳክት መርጥ እቺ ባች አትኖረኝም። የባች ብቻ ባች ያላቸው ብቻ ማስተናገድ ሲሆን ነው ይሄ የሚኖረው ማለት ነው። 90 ቺኛን መርጥና 20 ፍሬ የመሸጫ ዋጋዬ 4300 ነበረ እና 4200 ብር ሸጥኩት። ፔመንት ኦፕሽኔ ባንኮችን መምረጥ እችላለሁ። በአቢሲኒያ ነው። ሪፈረንስ ካስፈለገ እዚህ ጋር ኮንፊርም አደርጋለሁ ማለት ነው። ሽያጩን ማከናወን አልኩት። ቅድም ያስገባሁትም የሸጥኩትም እዚህ ጋር ሪፖርት ተደርጓል። ኪሳራ አለው። ስንት ብር? 2000 ብር። 20 ፍሬ የሸጥኩት። መደበኛ መሸጫ 4300 ሆኖ እኔ የሸጥኩት ግን 4200 ነው። ስለዚህ በእያንዳንዱ አንዳንድ ፍሬ ላይ አንዳንድ 100 ብር አከሰርኩ። 2000 ብር ኪሳራ አለው። እዚህ ጋር ደረሰኝ ማውጣት እችላለሁ። ሽያጭ ሳከናውን ለምሳሌ ገዢው አበበ ተካሙሉ የሚባል ከሆነ ቲን ነምበር ካለው እዚህ ጋር ኦፕሽናሊ ያስገባለታለሁ። የኛም ወይም የመሸጫው የሻጩን ባለቤት ቲን ነምበር ካለው ቫት የሚቆርጥ ከሆነ እዚህ ጋር ካለ እቺን ባዶ ማድረግ ይቻላል። ካስፈለገ ዜሮ ማለት ነው። ድሬት አደርጋለሁ። ይሄንን ሰውየው ሼር ማድረግ ይችላል በቴሌግራም። ኪውአር ይኖረዋል። በዚህ አይነት መልኩ ሪሲት አገኛለሁ ማለት ነው። ስለዚህ አንዴ ሪሲት ካገኘው በኋላ ድጋሚ ሪሲት ማውጣት አልችልም። ኦልሬዲ ፕሪንትድ ሆኗል እንደምታዩት። ከዛ ምንድነው የማደርገው?
በመቀጠል ወደ ትራንስፈር እንሄዳለን። ስለዚህ የተሰጠኝ መጋዘን 2 ስለሆነ እዚህ ጋር አንድ ዲፎልት መጋዘን አይኖረኝም፣ 2 ቦታዎች ላይ መስራት ስለምችል ማለት ነው። የሚሰራበት መጋዘን 93 C22 ነው። ስለዚህ ሁለቱ ይመጡልኛል። ወደ D22 ነው ማስተላልፈው። አሁንም ያችን ፕሮዳክት ብቻ ማስተላለፍ ፈልጋለሁ። 30 ነበር የገባው፣ ያው ተሽጧል። 5 አስተላልፋለሁ። ፕሮዳክቱ ባች ካለው አሁንም በባች ነው የሚመጣው። በባች ውጭ ከሆነ ብቻ እቺ ያላት ትመጣልና ማለት ነው። ትራንስፈር አደረኩት። አሁንም ኢንፎርሜሽኔ ይቀመጣል ማለት ነው። ትራንስፈር አየን። ኤክስፔንስ ወይም ወጪዎች፣ ለምሳሌ የትራንስፖርት 120 ብር መዘገብኩ። በሚገባ ወጪውን መዝግቤያለሁ። ሪፖርት ያለው ለምሳሌ የዛሬ ዴይሊ ሪፖርት ብቻ አደረኩ። አንድ ያስገብቻለሁ። ያው ራሱ ፕሮዳክቱ 9011 30 ፍሬ ያስገባው፣ ጽናት ያስገባችው። አጠቃላይ ሳስገባ የነበረው ቫልዩ ይሄው ነው። ይሄን ከሆነ ኮስቱን አገኛለሁ። ሲሸጥ 20ውን ሸጥኩኝ በ3200። ትራንስፈር አድርጌያለሁ 5 ወደ D22። ሌሎቹን ለምሳሌ ሳምንታዊ መመልከት ፈልግ፣ ሳምንታዊ ወይም አመታዊ ማየት እችላለሁ። በዚህ አይነት መልኩ እንቅስቃሴን አከናውናለሁ። ፊድባክ በቀጥታ መላክ እችላለሁ። ባጭሩ በዚህ ቪዲዮ የሰራተኞች ገጽ ይሄን ይመስላል ማለት ነው። በቀጣይ ቪዲዮዎች ተጨማሪ የሆኑ ያልተዳሰሱ ቦታዎችን እንሰራለን ማለት ነው።